ብዙዎች ብዙ ያሉለት እኔም ደግሞ ተጠቅሜ ትልቅ ለውጥ ያየሁበትን ቅባት ነው ዛሬ ማሳያችሁ። በቁርንፉድ፣ በሮዝመሪ እንዲሁም በጥቁር አዝሙድ፣ በኮኮናት ኦይል፣ በኦሊቫ ኦይል በእነዚህ ሁሉ የሚሰራ ቆንጆ ቤት ውስጥ የሚሰራ ቅባት ነው ማሳያችሁ። ብዙዎች ብዙ ብለውለታል። እኔም ደግሞ ለውጡ በደንብ ነው ያየሁበት። እናንተም ለውጡ እንደምታዩበት ሰርታችሁ እንደምትሞክሩት እርግጠኛ ነኝ። ሰላም እንዴት ናችሁ? እንኳን ወደ እኔ ቻናል በሰላም መጣችሁ። ለቤተሰቦቼ እንኳን ደህና ቆያችሁኝ። ቤተሰብ ላልሆናችሁኝ ደግሞ በዚህ ቻናል የተለያዩ ሆምሜድ ትሪትመንቶች፣ ብሎጎች እንዲሁም ደግሞ የምናውቀውን የምናሳውቅበት ቻናል ነው። እንደዚህ አይነት ኮንቴንት ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ፣ ካልተመቻችሁም ደግሞ ለሚመቻቸው ሰው ሼር ማድረግ እንዳትረሱ። ሰላም እንዴት ናችሁ? ዛሬ እንግዲህ ይዤላችሁ የመጣሁት መጀመሪያ እንዳልኳችሁ ብዙዎች ብዙ ያሉለት ኦይል ነው። እኔ በበኩሌ በጣም የጠቀመኝ ኦይል ነው። በእነዚህ ብቻ አይደለም ኸርባሎች፣ በተለያዩ ኸርባሎች ጨምራችሁም ደግሞ ብትሰሩት በጣም አሪፍ የሚሆን ቅባት ነውና እንግዲህ እንደምታዩት እዚህ ጋር ኢራኪንግ ይባላል። ኮኮናት ኦይል ነው። ከዛኛው ፓራቹት ከሚባለው ኮኮናት ኦይል የሚለየው ታይፑ ነው። ታይፑ ይሄኛው አርቢዲ ይባላል። ኮኮናት ኦይል ስትገዙ ሁለት ታይፖች አሉት። አርቢዲ እና 100% ኮኮናት ኦይል ናቸው። አርቢዲው ፕሮሰስ የተደረገ ነው። ሬዲ በኬሚካል ፕሮሰስ የተደረገ ነው። ሽታም የለውም፣ ክሊር ነው እና ደግሞ ለብዙ ጊዜ ይሄ ኤክስፓየር ዴት ሳይሆን የመቆየት አቅሙ ከፍተኛ ነው ማለት ነው፣ ከሌሎቹ ከ100% ኮኮናት ኦይሎች ማለት ነው። ሌላ ጊዜ የሁለቱን ልዩነት በሰፊው እነግራችኋለሁ፣ የሁለቱን ልዩነቶች። ሌላው ደግሞ ያኛውን እንዲሁ ዛሬ ነካ ሳረግላችሁ፣ ያኛው ደግሞ 100% ኮኮናት ኦይል ነው፣ ተፈጥሮ ነው፣ ምንም አይነት ኬሚካል የለውም ማለት ነው። እንደምታዩት ይሄኛው ክሊር ነው፣ በጣም ምንም ሽታ የለውም እና እንደምታዩት ወዲያው ይቀልጣል እጃችሁ ላይ እና ደግሞ በጣም ሞይስቸራይዝ የማድረግ አቅም አለው ይሄኛው። ብዙዎቻችሁ ይሄኛውን ካወቃችሁ ታላቅም ግን ያው እዚህ ኢትዮጵያ ውስጥ በብዛት አለ። ኢትዮጵያ ውስጥ ያለ ሰው የሚያውቀው ይመስለኛል እና በጣም አሪፍ ነው። እኔ በበኩሌ በጣም ተስማምቶኛል። ለፀጉር እድገት፣ ለቁመት እንዲሁም ለብዛት እንዲሁም ለፎሮፎር ምናምን ደግሞ ያኛው ፓራሹት የሚለውን ብትጠቀሙት በጣም አሪፍ ነው ማለት ነው እና ያው ፀጉር ቅባት ሲደበላለቅ የራሱን የሆነ የሁሉንም ጥቅም ታገኛላችሁ። ለዛ እንደበላለቃችኋለን ማለት ነው። በመጀመሪያ እንግዲህ እንደምታዩት ኦሊቫ ኦይሉን ጃሪ ውስጥ አድርጌያለሁ። ኦሊቫ ኦይል እንደባለፈው ቪዲዮ ሰርቼ ነበር። በጣም ቆንጆ እይታ አግኝቷል። ፎሮፎር አመጣብኝ ብያችሁ ነበረ። በጣም ኃይለኛ ፎሮፎር ነበር ያመጣብኝ፣ ግን ጥቅሙ ስለተስማማኝ አሪፍ ስለሆነ ከፎሮፎሮ ውጪ ስለዚህ ከመታጠቢ በፊት የምሰራው ኦይሊ ላይ ላደርገው ወስኛለሁ ማለት ነው። የተስማማችሁን ነገር በተለየ መልኩ መጠቀም ነው። እንደምታዩት ይሄኛውን ነው በደንብ ብዙ የሚጨምረው፣ ምክንያቱም በደንብ ለፀጉሬ ጥቅም ያለው ይሄኛው ስለሆነ በደንብ የሚጨምረው ይሄኛውን ነው ማለት ነው። እና ሌላ ጊዜ ልዩነታቸውን ኮኮናት ኦይል ትክክለኛውን ሙሉ 100%ን እና ደግሞ ቅድም ያሳያችሁን አይነት እንዴት መለየት እንደምትችሉ ሌላ ጊዜ በሰፊው ልዩነቱን እነግራችኋለሁ። ከዛ ስትገዙ እንደዛ አድርጋችሁ ትገዛላችሁ ማለት ነው፣ ለማታውቁ ማለት ነው። ከዚህ በፊት ለምታውቁ ኦኬ። እና እንደዚህ ካደረገን በኋላ ይሄኛውንም እንጨምረዋለን። እንግዲህ ያረጋ ስለሆነ ሁለቱንም በውሃ ነው በፈላ ውሃ ነው ያቀለጥናቸው። እዚህ ጋር እንግዲህ ያዘጋጀነውን ኸርባሎች እንጨምራለን ማለት ነው። ኦይሎቹ እንዲህ ከጨመረን በኋላ ኸርባሎች እንደምታዩት አርቢዲ ይላል፣ ላሳያችሁ ነው። ይሄኛው ደግሞ 100% ኮኮናት ኦይል ይባላል። ይሄንን በደንብ ታውቁታላችሁ ብዙዎቻችሁ። ኢንዲያን ኮኮናት ኦይል የሚባለውን ሁላችሁም በሚባል ደረጃ ታውቁታላችሁ። ቁርንፉዳችንን እንጨምራለን እንደዚህ። ከዛ ደግሞ ሮዝመሪያችንን እንደዚህ፣ ስጋ መጥበሻችንን እንጨምራለን። እኔ ደረቅ ነው የተጠቀምኩት እርጥቡ ስላልነበረኝ። እንዲሁም ደግሞ ጥቁር አዝሙዳችንን እንጨምራለን ማለት ነው። እነዚህ አንድ ላይ እንደባለቃቸውና እንጠቀማቸዋለን። ሌላ ካላችሁ እናንተ አብሽ ካላችሁ፣ ተልባ ካላችሁ ብትጨምሩበት በጣም አሪፍ ነው። በተለይ
ሀበሽ በጣም ነው ለፀጉር ጥቅም ያለው። በተለይ እሱን ብትጨምሩበት አሪፍ ይሆናል። እኔ በሰዓቱ ስለሌለኝ ያው የለኝም ብዬ ከምሰንፍ በእነዚህ ባሉኝ ነገሮች እንሰራለን ማለት ነው። እንደዚህ ካደረጋችሁ በኋላ እየቀነሳችሁ እንግዲህ እንደዚህ በደንብ ብታዘጋጁት በቃ ቶሎ ቶሎ ለማዘጋጀት አይደክማችሁም ማለት ነው። እዚህ አዘጋጅታችሁ ታስቀምጣላችሁ። እንደዚህ ካረጋችሁ በኋላ በፈላ ውሃ ፎጣ አርጋችሁ ስቲም እንዲሆን በደንብ እንደዚህ ስቲም እንዲሆን ታደርጉታላችሁ። ቀጥታ ወደ እሳት እንዳታገናኙት አደራ። በቃ እንደዚህ በፈላ ውሃ ታደርጉትና የምታስቀምጡት ጨለም ያለ ቦታ፣ የፀሐይ ብርሃን በደንብ የማያገኘው ቦታ ታስቀምጡታላችሁ። ከዛ በየሳምንቱ እየቀነሳችሁ በፈላ ውሃ እያቀለጣችሁ መጠቀም ነው ማለት ነው። እንደምታዩ ፀጉሬ እንግዲህ ልታጠበው ነው፣ ግን በቃ አዲስ ነው የሚመስለው። ይህ ንጹህ ነው የሚመስለው እና እንደምታዩት እስከ መጨረሻው ሻይን ያደርጋል። ጥቁር ነው እስከ መጨረሻው፣ እስከ ጫፍ ድረስ ጥቁር ነው። በብዛት ቀይ ይሆናል ለአንዳንዶቻችን ፀጉር እና እንደዚህ በደንብ ከተቀባችሁት በኋላ ለ2 ሰዓትም ለ1 ሰዓትም ለተመቻችሁ ሰዓት ሸፍናችሁ አስቀምጣችሁ በደንብ በሻምፖ ታጠቡት። በደንብ ታጠቡት፣ ምክንያቱም ቅባቱ ወፍራም ስለሆነ ቆዳችንን ብሎክ ሊያደርግብን ስለሚችል በደንብ ታጥባችሁ ከዛ በኋላ የሚስማማችሁን ቅባት መጠቀም ትችላላችሁ ማለት ነው። እንግዲህ ከአሁን በኋላ በደንብ ቪዲዮ እለቅላችኋለሁ ቶሎ ቶሎ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ እንዲሁም ደግሞ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ እንዳትረሱ። የእናንተ ይሄ እንደዚህ ስታደርጉ በደንብ ያበረታታኛል። በደንብ ቶሎ ቶሎ ሰራላችኋለሁ። የተጠቀምኩበትና ትክክለኛ ነገሮች ነው የምሰራላችሁ ማለት ነው። በጣም ወዳችኋለሁ። እንዲሁም ደግሞ ለሌሎች ሼር ማድረግ እንዳትረሱ። እንግዲህ እንደዚህ በደንብ ከተቀባችሁት በኋላ በደንብ ማሳጅ ማድረግ እንዳትረሱ። ፀጉራችሁን ዋናው ማሳጅ ማድረግ ነው። በደንብ እንዲገባ ወደ አናታችን ማሳጅ በደንብ አድርጉት። ከዛ በላስቲክ ሸፍናችሁት ስቲም እንዲሆን ከፈለጋችሁትን ሰዓት እንትን ብላችሁ መታጠብ ነው። ጫፉን ደግሞ ሁሌ ቀቡት። ፀጉር ያድጋል፣ ግን ያው ጫፉ ላይ ስለማናደርግለት ትሪትመንት ስለማናደርግለት ለውጡን አናይም። የፀጉርን ብዙ ጊዜ ጫፉን ሁሌ መንከባከብ እንዳትረሱ። አመሰግናለሁ። ባይ ባይ።